በአፋርና በትግራይ ክልሎች አዋሳኝ በምትገኘው የአባዓላ ከተማና በዙሪያዋ በሚደረገው ውጊያ 40 ሺህ ገደማ ነዋሪዎች መፈናቀላቸውን የአፋር ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ ተናገሩ። የቢሮ ኃላፊ አቶ መሐመድ ሁሴን ለዶይቼ ቬለ እንደተናገሩት ተፈናቃዮቹ በክልሉ 5 ጣቢያዎች ይገኛሉ። በአካባቢው የሚደረገው ውጊያ እርዳታ ወደ ትግራይ እንዳይደርስ እክል መፍጠሩን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ፋርሃን ሀቅ ባለፈው አርብ ተናግረው ነበር። አቶ መሐመድ ለውጊያው የትግራይ ኃይሎችን ተጠያቂ አድርገዋል። ስዩም ጌቱ ተጨማሪ ዘገባ አለው። ከትግራይ ክልል ጋር ሰፊ የአስተዳደር ወሰን ያለው የአፋር ክልል የሰሜን ኢትዮጵያው ጦርነት ዳፋ ከወረደባቸውና ከፍተኛ ሰብአዊ ቀውስን ካስተናገዱት አካባቢዎች አንዱ ነው። በሰሜን ኢትዮጵያ መንግስትን የሚዋጋው ህወሓት በአፋር ተቆጣጥሮት የነበረውን ስፍራ በመንግስት ጥምር ጦር መልቀቁም ይታወሳል። ይሁንና ህወሓት በቅርቡ እንደ አዲስ የማያቋርጥ የከባድ መሳሪያ ተኩስ ከፍቶበታል በተባለው የአፋር ክልል ዞን 2 ዋና ከተማ አባዓላ በዚሁ የቅርብ ጊዜ ግጭት ብቻ በርካቶች መፈናቀላቸውን የክልሉ አደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ሁሴን ለዶይቼ ቬለ ተናግረዋል። ከ65,000 ህዝብ በላይ ጉዳት የደረሰባቸው ናቸው። እዚህ ውስጥ ደግሞ 40 ሺህ ያህሉ ተፈናቅለው በ5 መጠለያ ጣቢያ የሚገኙበት ሁኔታ ነው ያለው። እነዚህ መጠለያ ጣቢያዎች ያው እርብቲ፣ በራህሌ፣ ኩርኩዲ፣ እብድሉና ጉቤ የተባሉ አካባቢዎች ላይ ወደ 40 ሺህ ተፈናቃይ ህዝብ ይገኛል። በከባድ መሳሪያዎች በሞርታር እንዲሁም በተለያዩ ተሻጋሪ የሆኑ መሳሪያዎችን በመጠቀም ሲቪሊያን ላይ ከፍተኛ ጉዳት እያደረሰ የሚገኝበት ሁኔታ ነው ያለው። በሰመራ አባዓላ መቀሌ ኮሪደር ወደ ትግራይ ክልል ሰብአዊ ድጋፎችን ለማድረስ ብቸኛው መንገድ እንደሆነ የሚነገረው በዚሁ የአፋር ዞን 2 አባዓላ ከተማ ላይ ግጭት የተቀሰቀሰው የፌደራሉ መንግስት ወታደራዊ ሰራዊቱ ወደ ትግራይ ክልል እንዳይገባ ትዕዛዝ ባስተላለፈበት ማግስት መሆኑን ነው ኃላፊው የሚጠቁሙት። ይህንን ኮሪደር ለትግራይ እናቶች፣ ለትግራይ ህጻናት፣ ለትግራይ መስኪን ለሆነ ህዝብ እርዳታ እንዲደርስ የክልሉ መንግስት የአፋር ህዝብ አጠቃላይ ሰፊ ትብብርና ሰብአዊነት አሳይቶ እዛው ለተቸገረ ህዝብ እንዲደርስ ብቸኛ ኮሪደርና መንገድ ነበረ። ነገር ግን ሁን ብሎ ለፖለቲካ ፍጆታና በዓለም አቀፍ መድረክ ላይ ለትግራይ ህዝብ ሰብአዊ እርዳታ እንዳይደርስ ተከለከለ የሚለውን ተለጣፊ ምክንያት ለመፍጠር በራሳቸው ትንኮሳና መሪነት በሚከፍቱት ጦርነት ይህንን መንገድ እንዲዘጋና እንዲስተጓገል ያደርጋሉ። ይሄ በተደጋጋሚ የሚታይ ሀቅ ነው። በአፋር በኩል ይህ የእርዳታው ኮሪደር እንዳይዘጋ በኡጋዞችና የሀገር ሽማግሌዎች ጭምር ከፍተኛ ጥረት መደረጉን የሚያወሱት የክልሉ ሰብአዊ ድጋፍ አስተባባሪው አቶ መሐመድ ለአባዓላ ግጭት መቀስቀስም ህወሓትን ነው የሚከሱት። ጦርነቱ የተጀመረው በዲሴምበር 21 ጀምሮ ነው። የከፈቱት ራሳቸው ናቸው። የኢትዮጵያ መንግስት አንድም የመከላከያ ኃይል እዛ አካባቢ የለም። ከሰመራ ወደዚያ ወደ 4 ኪሎ ሜትር አካባቢ ነው። ስለዚህ መከላከያው እዛኛው ጦርነት አካባቢ ቢያንስ 500 ኪሎ ሜትር ርቀት ላይ ነው ያለው። ስለዚህ እዛ አካባቢ ላይ ጦርነት ለመቀስቀስ ለመክፈት ምንም ምክንያት የለም። ከህወሓት ይተኮሳል በተባለው የከባድ መሳሪያ ጥቃት በአባዓላ እስካሁን ስለጠፋው የሰው ህይወትና ስለደረሰው ጉዳት ስፋት የጠየቅናቸው አቶ መሐመድ ሁሴን አካባቢው አሁንም ከግጭት ስጋት ነፃ እንዳልሆነ ነገር ግን ይህንን ለመለየት ስራዎች እየተሰሩ መሆኑን ነግረውናል። በአፋር ለወራት በተካሄደው በጦርነቱ ምክንያት 1.3 ሚሊዮን ህዝብ ገደማ የዕለት እርዳታ ጠባቂ መሆናቸውንና ከዚህ ውስጥ 433 ሺህ በ21 ወረዳ 17 መጠለያ ጣቢያ እንደሚገኙ ነው ኃላፊው የገለጹት። እስካሁን ለተፈናቃዮቹ የዕለት እርዳታ እየተደረገ መሆኑን በማመላከትም አሳሳቢው ተፈናቃዮቹ ለቀጣይ 6 ወራት መልሰው እስኪቋቋሙ በቀጣይነት ስለሚደረግ ድጋፍ ነውም ብለዋል። በአፋር በኩል አልፈው ወደ ትግራይ የሚሄዱ የእርዳታ ቁሳቁሶችን የጫኑ ተሽከርካሪዎች አሁን ላይ አለመኖራቸውንም ነው ኃላፊው አክለው የገለጹት። እነሱ ሁለተኛ ትንኮሳ እስከሚያደርጉ ድረስ ሰመራ ላይ እኔ በማስተባበረው እና በማውቀው መልኩ ምንድን የቆመ መኪና የለም። እንደውም ሰሞኑን የተባበሩት መንግስታት ድርጅት እርዳታ አስተባባሪ ድርጅት ኦቻ አባዓላ ላይ በተፈጠረው ግጭት ምክንያት ወደ 68 ተሽከርካሪዎች በአፋር ቁሟል የሚል አውጥቶ ነበር ባለፈው ሐሙስ። ይሄም ወደ ትግራይ ክልል እንዲያልፍ ሆኗል ማለት ነው። ሰሞኑን የአፋር ጎሳ መሪዎች፣ ሽማግሌዎች፣ ሱልጣኖች ኮሚቴ ተቋቁሞ ከጸጥታ አካላት ጋር በመሆን ሰፊ የሆነ ትብብር በማሳየት ሰብአዊነት በማሳየት ወደ ትግራይ እንደተገባ ነው የምናውቀው። መቼ ነው ይሄ? ይሄ ከአሁኑ ከአባዓላ ጦርነት በፊት የነበረው ነው። እዚህ አፋር ላይ ማስተባበረው እኔ ነኝ። ስለዚህ ከኦቻም WFP ጋር አብሮ የሚሰራው የኔ መስሪያ ቤት ነው። ስለዚህ እስካሁን ይህንን ጥያቄ ከነሱ በኩል ለእኛም አልቀረበም። ያለውን ሁኔታ እዚህ ያሉ ቢሮዎች ያውቃሉ፣ ችግሩ ከየት እንደሆነም ያውቃሉ። ስለዚህ እዛ ኒውዮርክ ሆነው የሚሰጠውን መግለጫ ግራውንድ ላይ ውሸት ነው። መጋዘን ላይ የተደበቀ እህል ካለ እንጂ የቆመ መኪና የለም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በሰሜን ኢትዮጵያ ጦርነት ሳቢያ በአማራ ክልል ከተቋቋሙ 32 የተፈናቃዮች መጠለያ ጣቢያዎች መካከል 31ዱ መዘጋታቸውን የክልሉ መንግስት ገለጸ። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ለዶይቼ ቬለ እንደተናገሩት የቀረው በደባርቅ ከተማ የተከፈተ የተፈናቃዮች መጠለያ ጣቢያ ብቻ ነው። አለምነው መኮንን ተጨማሪ ዘገባ አለው። በአማራ ክልል ከጦርነቱ ጋር በተያያዘ ከ2,300,000 በላይ የሚሆኑ ተፈናቃዮች በየመጠለያ ጣቢያና በየዘመድ ቤቱ ቆይተዋል። ጦርነቱ በአማራ ክልል መገባደዱን ተከትሎ በክልሉ ከነበሩ 32 መጠለያ ጣቢያዎች መካከል 31ዱ መዘጋታቸውን የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ለዶይቼ ቬለ ተናግረዋል። ከነበሩት መጠለያ ጣቢያዎች ውስጥ እስከ ገና ድረስ በተቻለ መጠን ተፈናቃዮችን ወደ ቀያቸው መልሰን ሌሎችን መጠለያ ጣቢያዎች እንደምንዘጋ መግለጫ ሰጠን ነበር። በዚያ መሰረት እንግዲህ 32 መጠለያ ጣቢያዎች ነበሩ። የደባርቅ ብቻ ሲቀር ሁሉም ጣቢያ ላይ የነበሩ ተፈናቃዮች ተመልሰዋል። ጊዜያዊ መጠለያ ጣቢያዎችን ዘግተናል። ተፈናቃዮችን ወደ ቀያቸው የመመለስ ተግባር ከመልሶ ማቋቋሙ ተግባር ከሚከናወኑ ተግባራት አንዱ ጎን ለጎን የተሰራ ተግባር ነው። ተፈናቃዮችን ጊዜያዊ መጠለያ ጣቢያ ላይ የነበሩትን በተቻለ መጠን መልሰናል። በደባርቅ የተፈናቃዮች መጠለያ 5,000 ያህል ተፈናቃዮች እንደሚኖሩ ያመለከቱት አቶ ኢያሱ የተፈናቃዮች አካባቢ አስተማማኝ ሰላም ሲፈጠር እነርሱም የሚመለሱ እንደሚሆኑ አመልክተዋል። ተመላሾችን የዕለት ምግብ ከማቅረብ ጀምሮ በዘላቂነት ለማቋቋም መንግስት ትኩረት ሰጥቶ እየሰራ እንደሆነም አቶ ኢያሱ ገልጸዋል። ተፈናቃዮችን አሁን ለመደገፍና ለማቋቋም በርካታ ተግባራት እየተከናወኑ ነው። የመጀመሪያው ተግባር የዕለት ምግብ ማድረስ ስራ እየተሰራ ነው። የዕለት ምግብ የማድረስ ስራ በተሻለ ፍጥነት ተደራሽ እንዲሆን ስራዎች እየተከናወኑ ነው። ከዛ ባሻገር የጉዳት መጠኑ እየተጠና ነው። ምን ያህል ጉዳት ደርሶባቸዋል፣ በጉዳቱ መጠን ልክ ተፈናቃዮችን መልሶ ለማቋቋም የጉዳት መጠን አስፈላጊ በመሆኑ እሱ ተጠንቶ እንዳበቃ የደረሰባቸው የጉዳት ልክ የመልሶ ማቋቋሙ ተግባራት ይከናወናል ማለት ነው። ቤት ከተፈረሰበት ቤቱ የሚገነባበት አግባብ፣ መለስተኛ ንብረት የወደመበትን ደግሞ መለስተኛ ንብረቱ ተተክቶ አምርቶ ራሱ የሚችልበት ስትራቴጂ ይፈጠራል ማለት ነው። አንዳንድ ተመላሾች በበኩላቸው የዕለት እርዳታ በተፈለገው ፍጥነት እየተሰጠን አይደለም፣ መልሶ ለማቋቋምም እየተደረገ ያለ ስራም የለም ይላሉ። በተመለስነው ሰዓት የመጀመሪያ ሳምንት ላይ እርዳታ የተሰጣቸው የተወሰኑ ሰዎች ነበሩ። 1.2 ሊትር ዘይት፣ አተር፣ ስንዴ ወደ 15 ኪሎ የሚሆኑ ማለት ነው። ምስር እንደዚህ አይነት ነገር ተሰጥቶ ከዛ በኋላ ምንም ነገር የለም። ህብረተሰቡ መልሶ በማቋቋም ዙሪያ ምንም አይነት ጥያቄ የለም። የተዘረፉ ንብረቶች ካሉ ህብረተሰቡ እንዲያስመዘግብ ተደርጓል። እኛ እንግዲህ ምንም አይነት ድጋፍ ምንም አይነት እንቅስቃሴ አላየንም። ምንም አይነት ነገር የለም። ሁሉም ሰው ገብቶ ወደ መደበኛ ህይወቱ ነው የተመለሰው። በየቀበሌው እያሉ ዘይትና ስንዴ ምናምን ሲሰጡ ነበር የሆነ ሰዓት ላይ እያንዳንዱ ሰው። ከዚያ ውጭ ግን እንደዚህ ሀብት ንብረቱ የወደመበት ከስራ ገበታው የተፈናቀለው ምን ያለውን የማቋቋም እንትን የለም። በእርዳታ አሰጣጥ ሂደት አንዳንድ ችግሮች ሊኖሩ እንደሚችሉ ያስታወሱት አቶ ኢያሱ ያም ሆኖ መንግስት ያለመሰልቸት እየሰራ መሆኑን አረጋግጠዋል። እርዳታ ስታደርስ የተለያዩ ነገሮች ግምት ውስጥ ይገባሉ። የትራንስፖርት አክሰስ አለ። ከሄደ በኋላ ደግሞ በተፈናቃይ ቁጥር ልክ አይደለም በማለት ስርጭቱን ያከናወኑ ሰዎች ደግሞ በራሳቸው ደግሞ የሚያደርሱት የመዘግየት ስራ እኛ እንግዲህ በተቻለ መጠን ለተጎዳው ማህበረሰብ ተደራሽ እንዲሆን እየሰራ ነው። ንብረታቸው የተዘረፈ ወገኖች ምዝገባ እየተካሄደ መሆኑንና መንግስትም እርዳታ አቅም በፈቀደ መጠን ለማቅረብ ዝግጁ መሆኑን አንዳንድ ተመላሽ ተፈናቃዮች መስክረዋል። እያቀረበ ነው፣ ግን ሁሉንም ተደራሽ አያደርግም እንጂ ሁሉም የቀበሌ ነዋሪ እንዲመዘገብ ከዛ በኋላ ደግሞ የባሰበት ቅድሚያ በሁለተኛ ደረጃ የሚታይ በሁለተኛ ደረጃ እያለ ቀርቧል። ያው መቼም የመጀመሪያ ያገኘው አግኝቶ ሁለተኛው ደግሞ ማግኘት አለብን የሚል ተቃውሞ ቢኖርም በመሰረቱ ያው መንግስትም የመጣውን ነገር ድጋፍ እያደረገ ነው ያለው። አንዳንድ ዓለም አቀፍ ረጅ ድርጅቶች የተጎዱ ወገኖችን ለማገዝ አሁንም ዳተኝነታቸውን እያሳዩ ነው ያሉት አቶ ኢያሱ አሁንም ቢሆን የተጎዱ ወገኖችን እንዲረዱ ጥሪ አቅርበዋል። በአማራ ክልል ከጦርነቱ ጋር በተያያዘ ከ11 ሚሊዮን በላይ ህዝብ የዕለት ምግብ እርዳታ ይፈልጋል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። በኦሮሚያ ክልል በምዕራብ ሸዋ ዞን የሚንቀሳቀሱ ታጣቂዎች ግድያና ዘረፋ እየፈጸሙ መሆኑን ነዋሪዎች ተናገሩ። ዶይቼ ቬለ ያነጋገራቸው ነዋሪዎች እንደሚሉት ከሰዮ ከተማ ወደ አምቦ የሚወስደው መንገድ በታጣቂዎች የተዘጋ ሲሆን በዙሪያዋ ከሚገኙ የገጠር ቀበሌዎች ወደ ከተማዋ መግባትም አይቻልም። የምዕራብ ሸዋ ዞን አስተዳዳሪ አቶ ሳህሉ ድሪብሳ ኦነግ ሸኔ ባሉት ታጣቂ ቡድን ሰዎች መገደላቸውን መዘረፋቸውን አረጋግጠዋል። ችግሩን ለመቅረፍ ከዚህ ቀደም እርምጃ ሲወሰድ መቆየቱን የገለጹት አስተዳዳሪው ነገሩ በቅርብ ጊዜ ውስጥ ይስተካከላል የሚል ምላሽ ሰጥተዋል። ስዩም ጌቱ ተጨማሪ ዘገባ አለው።
በኦሮሚያ ክልል ምዕራብ ሸዋ ዞን ከመዲናዋ አዲስ አበባ በስተምዕራብ 250 ኪሎ ሜትር ገደማ ላይ የምትገኘዋ የዳኖ ወረዳ ዋና ከተማ ሰዮን መኖሪያቸው ማድረጋቸውን የሚገልጹት ነገር ግን ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁን አስተያየት ሰጪ ከከተማዋ ውጪ ያሉት በርካታ ስፍራዎች ለመንቀሳቀስ ስጋት መሆኑን ያነሳሉ። ታጣቂዎች በርካታ የወረዳው የገጠር ቀበሌያትን በመቆጣጠራቸውም ወደ ከተማዋ ምንም አይነት ምርት እንደማይገባ በመግለጽ ሁኔታዎች በዚህ ከቀጠለ አንድም የከተማ ነዋሪ ከመራብ አይተርፍም ብለዋል። አሁን የደረሰ ያለው ጉዳት እየከፋ መጥቷል። ከከተማ ውጪ ሌላውን በእነሱ እንትን ስር ነው ያለችው። በማንተር ታጣቂዎች ናቸው ይዟት ያሉት። አንድ ሰው ወደ ከተማው እንዳይገባ እየከለከሉ ነው። ገበያ የሚመጣ ሰው ካለ ይከለክላሉ። መንገድ ዘግተዋል። ወደ አምቦ የሚወስደው መንገድ ዘግተውታል። ራሳቸው ናቸው የሚፈትሹት። እንደ አስተያየት ሰጪው በወረዳ የገጠር ቀበሌያቱ የአርሶ አደሩ ሀብት ይዘረፋሉ። የተወቃ እህልም ወደ ጎተራ አይገባም። ሌላው ስማቸው እንዳይጠቀስ የጠየቁን የአካባቢው ነዋሪ አየሁ ያሉትን እንዲህ በማብራራት አከሉ። ታጥቆ የሚንቀሳቀስ አካል ሰላማዊ ዜጎችን እያስጨነቀ እያሰቃየ ነው። አሁን ደግሞ እየተባባሰ በመምጣቱ መውጫ መግቢያ ያተናል። ከወረዳዋ ከተማ ሰዩ ወጥተን ወደ እጃጂ ስንሄድ ታጣቂዎች መንገድ ላይ 3-4 እያስቆሙ ይፈትሹናል። ወንድራድ በሚባል ወንዝ ላይ የገደሏቸውን ለህዝብ እያሳዩ በአሰቃቂ ሁኔታ ያስፈራራሉ። እኛ ከፍተኛ ችግር ውስጥ ነን። መንግስትም በቂ ትኩረት የሰጠበት አይመስለንም። የከተማና የገጠር ሰው ተለያይተዋል። ምንም ምርት ወደ ከተማ አይገባም። ሸቀጣ ሸቀጥም ወደ ገጠር አይሄድም። በዚህ ከቀጠለ ከሳምንታት በኋላ ሰው የሚበላውን አያገኝም። በረሃብም ሊያልቅ ይችላል። ማንንም ይገድላሉ። እያደኑ የፈለጉትንም ገንዘብ ይጠይቃሉ። እንደ የዓይን እማኞቹ የአካባቢው ነዋሪዎች ገለጻ በየጊዜው ሰዎች ይገደላሉ። አንዳንዴም አንስተው ለመቅበር እንኳን አይፈቀድላቸውም። በወረዳው የመንግስት መዋቅርና የጸጥታ ኃይሎች ምላሽ ምን እንደሚመስልም ነዋሪዎቹን ጠየቅናቸው። የመንግስት መዋቅር መኖሩን አለ። የጸጥታ አካሉም በየጊዜው ይመጣ ይቀያየራል። እርምጃ ለመውሰድ ይጣጣራል። አንዳንዴ ከአቅም በላይ የሚሆኑ ነገሮች አሉ። እንደ ምዕራብ ሸዋ ለየት ያለ ነገር ነው ያለው። በነዋሪዎቹ ስጋትና ሮሮ ላይ የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ሳህሉ ድርብሳ ጋር ደውለን ስለ ሁኔታዎቹ አንስተንላቸዋል። ዋና አስተዳዳሪውም በዞናቸው በርካታ ወረዳዎች እንደሚንቀሳቀስ የገለጹት ኦነግ ሸኔ ያሏቸው ታጣቂ ቡድን በዚህ የዳኖ ወረዳም እንደሚንቀሳቀስና በማህበረሰቡ ላይ ከፍተኛ ያሉት ሰቆቃ እንደሚያደርስ ይታወቃል ብለዋል። በመሆኑም ከህብረተሰቡ ጋር በመሆን የተቀናጀ ያሉትን እርምጃ በታጣቂዎች ላይ የመውሰድ ስራ እየተከናወነ ነውም ነው ያሉት። የመንግስት የጸጥታ ኃይል እዛ አለን። አሁንም ተጨማሪ ይላካል። ግን ጠላት ከተለያየ ቦታ እዛ ተሰብስቦ የሆነ ደንም ስላለ ይህ የጸጥታ ኃይል አለን። በየቀኑ እርምጃ እየተወሰደ ነው። በየቤቱ የመንግስት የጸጥታ አካል ሁሉም ቦታ ማዳረስ ስለማይችል ነው እንጂ መንግስት በተቻለ መጠን እርምጃ እየወሰደ ነው። የዞን አስተዳዳሪው ታጣቂዎች ተቆጣጥረውታል ስለተባለው የወረዳው የገጠር ቀበሌዎች ላይ ማረጋገጫም ጠየቅናቸው። እንግዲህ የጸጥታ ጉዳይ ስለሆነ ያው በኦፕሬሽን ነው በስራ ነው የሚመለሰው። ይህ ቦታ እንደዚህ ለማለት ትንሽ ያስቸግረኛል። አሁን ያው ወደ ስራ ገብተናል። እዛ አካባቢ ሁሌ መንገዱን እናስከፍታለን። አንዳንድ አልፎ እንግዲህ ያው ሽፍታና እንደዚህ ታጣቂዎች ባገኙት አኳኋን ያው መንገድ ይዘጋሉ። ትክክል ነው። ህዝቡ ሰፈቃ ውስጥ ገብቷል፣ ተዘርፏል፣ ንብረቱም ተሰርቧል፣ የሰው ህይወትም ጠፍቷል። ብዙ ነገር ጉዳት ደርሶበታል። እቅዱን ሙሉ በሙሉ ማስጣት አንችልም። ነገሩ ይስተካከላል። በቅርብ ጊዜ ውስጥ እርምጃ ይወሰዳል። የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ሳህሉ ታጣቂዎች የብሔር ግጭት ለማስነሳት ጥረት እንደሚያደርጉም በማመልከት ሁሉም የህብረተሰብ ክፍል ላይ ግን ግድያ እንደሚፈጸምም ተናግረዋል። የብሔር ግጭት እንዲነሳ አቅዶ ነበር፣ ግን በህዝቡ መሀል ይሄ ነገር ችግር የለውም። እነሱ ኦሮሞ፣ አማራ ማንም አይሉም። አባገዳ፣ ቄስ፣ ሼክ ሳይሉ ልጅ ህፃን ለይቶም ሳይሆን እነሱ ይህን ለማባባስ ይሞክራሉ። ግን ህዝቡ ተባብሮ አንድ ላይ ሆኖ ነው እየተከላከለ ያለው። ችግሩ ይኖራል። በዚህ ሳምንት ወደ እርምጃ ተገብቷል። ብዙ ስራም ተሰርቷል። የኦሮሚያ ክልላዊ መንግስት በተለያዩ ጊዜያት በሚሰጣቸው መግለጫዎች ታጣቂዎች በተለያዩ አካባቢዎች ላይ ከሚያደርሱት ጥቃት ባሻገር በኦሮሚያ አንድም በታጣቂዎች ስር የሚገኝ ቀበሌ አለመኖሩን ያወሳል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት ለመገናኛ ብዙሃን በሰጡት መግለጫ እንዳረጋገጡት ግን በክልሉ በታጣቂዎች ብቻ ከ500,000 በላይ ህዝብ ተፈናቅሏል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።